ስለ ኢሬቻ በዓል ብዙ ነገር እናያለን፣ ብዙ ግርግር እንሰማለን እናያለን። ሙስሊም አላህ ስብሓነሁ ወተዓላን 17 ጊዜ በዋጅብነት አልሐምዱሊላህ ረቢል ዓለሚን ብሎ አላህ ስብሓነሁ ወተዓላን ያመሰግናል። ይህ ዓቂዳ ያለው ተውሂድ ያለው ሰው የሚተገብር ጉዳይ አይደለም፣ ሽርክ ነው። ሽርክ ደግሞ ከባድ ወንጀል ነው። አንዳንድ ቦታ ከባህል ጋር የተደበላለቁ ሽርኮች በሁሉም ማህበረሰቦች ውስጥ አሉ። ኢሬቻም ከእንደዛ አይነቶች ውስጥ አንዱ ነው። ብዙ ታሪካዊ አመጣጡን የሚያውቁ ሰዎች በግልጽ የሚያስቀምጡት ምሁራን የጉዳዩ ባለቤቶች ነን የሚሉ ሰዎች የኛ የዋቅፈታ እምነት ተከታዮች ሃይማኖታዊ መገለጫ ነው ይላሉ። እኛ ግን ሙስሊሞች ነን። ዲናችን ዓቂዳ ነው፣ ተውሂድ ነው፣ እስላም ነው፣ ላኢላሃ ኢላላህ ነው። ከእንደዚህ አይነት ግራ መጋባት ንጹህ የሆነ ዓቂዳ ከቁርአን ከሐዲስ የተወሰደ ዓቂዳን ማወቅ፣ እሱን መኖር፣ እሱን መተግበር ይሉንታ ሊይዝህ አይገባም። ሽርክ ላይ የሞተ ሰው አላህ አይምረውም። ከአላህ ውጪ ሌላን እያመለከ የሆነች ለአላህ ብቻ የተገባችን ነገርን በአንድ በሆነ አጋጣሚ እንኳን ለሌላ አካል ያደረገው እንደሆነ አላህ አይምረውም እስካልተውበት ድረስ ማለት ነው። ለዚህ ነው አላህ ስብሓነሁ ወተዓላ ሱረቱል አንዓም ላይ ነቢያቶችን ዝርዝር ይነግረንና እነዚህ የተከበሩት የላቁት ምርጦች ሽርክ ቢሰሩ ይላል አላህ ስራዎቻቸው በሙሉ እብስ ይደረግባቸዋል፣ ባዶ እጃቸውን ይቀሩ ነበር ይላል አላህ ስብሓነሁ ወተዓላ። ከሳራ ነው። ሽርክ ክስረትን ነው የሚያስከትለው። ሙሽሪክ ዱንያንም አኺራንም ይከስራል ይላል አላህ ስብሓነሁ ወተዓላ። አላህ ምን አላቸው? በአላህ ሸርክ ብሆን ስራ በሙሉ አፈር ድሜ ነው የሚበላው፣ እናስ ከኸሳሪዎችም ትሆናለህ ይላቸዋል። እንለይ።